እንዴት ዋላችሁ? እዚህ ቤቶች ዛር ምስገን ሰላም ዋላችሁ? እንዴት ዋሉ? ደህና ኖት? እግዚአብሔር ይመስገን። አንተ ዘውዴ ጠዋት የት ሄደህ ነበር? አንተ ፍለጋ እኔ መንከራተት አለብኝ። ኧረ አቤት ነበርኩ አይደል እንዴ? እንዴት ከአራት ሰዓት በፊት ሄድክ? ወጣ ከብቶቹን ያቸው ብለው አላኩኝም እንዴ? እሱማ ብያለሁ እና ከአራት ሰዓት በኋላ ነው እንደለመደብህ እንደሆነ ያወቅኩት። የት ነበርክ? ሜዳ ነበርኩኝ መስኩ። አይ እንደው ጨጓራዬ ማቃጠል ነው አይደለ ስራ? ምን አጠፋው ደግሞ ዛሬ? እንዴ ወይ ከትምህርቱ አልሆንኩ ወይ እኔን ከማንገዙ አልሆንኩ ወይ ከገብቶ አልሆንኩ። እንዲሁ ምን ይሻልሃል? የት ሄደው ቆይተው ነው ሻውን የመጡት? እኔ ራሴ እኮ ስፈልገውት ነበር፣ በጣም ጠፍተውብኝ። አይ ገበያ ለልጅ ልገዛላት ዶሮ ወጥ ልሰራላት ልክ ጓዳ ስገባ የሸክላ ድስት የሚባል ነገር የለም፣ እንዳለ ዘመን አመጣሽ ድስት ነው ያለው። እንዴ በፊት የእርሶ የነበረውስ ከእናቴ ነው ከአያቴ የተረከብኩት ምናምን ሲሉኝ የነበረው ሰታቴስ? ሰበረችው። አይ ደስ ይበላት፣ ስብር አረገችው። እንግዲህ ምን ላድርግ? ሂጅ እሷን ብትሆን የምታቃጥለኝ ሂጅ ወጣ ብዬ ጠዋት ግን የት ነበርክ? እኔ አንተን ፍለጋ ተንከራተትኩ እኮ ጠዋት። ወደ መስኩ እኮ ከብቶችን ላሰማራ ወጥቼ ነው። አየህ አንተ ብትኖር አይሰበርም ነበር የሸክላ ድስቴ። ምን ሆነ ደግሞ? አንተ ግን ተዋሻለህ ልበል? እንዴት ማማ? መስከር እጄ ነው ነበር አለ ካይደል ብለኸኛል። እና ታዲያ ሂጄ ነበር አልዋሸውም። ኧረ እባክህ መጥቼ ጓደኞቹ አረ ከነጋ አልመጣም እሱ እኮ ሲጀመር ከአራት ሰዓት በኋላ ነው የሚመጣው ብሎኛል። እነማን? የማን ልጆች? አይ የአድሚ ልጁም ወጥቶ ነበረ ከብቶቹን እያሰማራኝ እንጂ እንደው ልጅ ገና የታዘሪን ስለው ኧረ በጭራሽ አላየሁትም። ይልቁንስ እዛ ሌላ ከጓደኞቹ ጋር ሲጫወት አይቼዋለሁ አለ። አንተ ይዋሻል? እኔ አልዋሻሁኝም እንዴ? አልዋሻሁኝም እኔ አልዋሻሁኝም። ነበርኩኝ። ያቺ የቀረችብህ በርበሬ እንዳላጥ ለነገሩ ምን አጥናሃለሁ? በርበሬም ተወደለ ራሴ ሚጥሚጣ ነው ማጥህ እንዲሁ ሚጥሚጣም ተወደ ብቻ የሆነ ነገር ብቻ አጥናሃለሁ። አይ እንግዲህ አትጨዋለቅ ጨምላቃ። እኔ እንዲህ ነበር ያሳደኩ። እሺ ማማ በቃ እዚህ በኋላ አላጠፋም። አይ ሸክላ ድስቴ። አይ ያንተ ጓደኞች ይሄ ምን ነበር በሰማይ የሚበራው? ሩቡላ ነው? አዎ ሩቡላ። እሱን ያበራል። አንተ እዚህ የኔን ጨጓራ ትግጣለህ። ኧረ ማማ ተሳስተዋል። አውሮፕላን ነው የሚባለው። እሺ ደግሞ ልታስተካክለኝም ትሞክራለህ። ይቅርታሽ እንደው እሺ በቃ ይቅርታ። ማንን ነው ልታስተካክል የምትሞክረው? እንደው ተምረህ እኮ ጥሩ እውቀት ኑሮ ብታስተካክል በስንጣሙ። ቡርቴስ አንተ ቡርቴስ ጓዳ ውስጥ ነበረች። እሷ ጓዳ ለጓዳ ትርመጥመጥ፣ አንተ እዚህ ሶፋ ላይ ቁጭ ብለህ ትዝናናለህ። አይ ቡርቴ። አቤት። ሰላም አልሽ? እግዚአብሔር ይመስገን። እያት እስኪ ያመጣኋትን ድስት። ይሄ ነው የኛ ባህላዊ ድስት። እሺ ምን ይባላል መሰለሽ? ሸክላ ድስት ይባላል። እናንተ እንግዲህ ጥሩት ሸክላ ድስት ብላችሁ። ሸክላ ድስት ነው። ሸክላ ድስቴን ተሰብሮብኝ እያቃጠለኝ ነው እኮ ይሄ። ደግሞ ውስጥ ላይ ምን ከተቱበት? የእርሶ ነገር እኮ እንደው። ቆይ እስኪ ተረጋጋ። ምን አሳየ እዚህ ውስጥ? ምን አሳየ? ብትረጋገስ የት ይሄድብሃል? እንዲሁ ጥልቅ ካለፍኩ በየነገሩ እስቲ እርጋታ ይፍጠርብን። እሺ ማማ። አንደኛ ልጅ እናንተን ባህሪ ጠቅልላ የወሰደችው ቡርቴ። አቤት። እስቲ ካፍ የሚደረግ ነገር ስጭኝ፣ የትናንትናውን ጥሪም ቢሆን። የትናንትናውን ቆሎ? አዎ እስቲ በዛውም አልማያዝን ጥሪልኝ። እሺ። አንተ ዛሬ ትምህርት ይዘሃል? ኧረ ዛሬ አስተማሪው ራሴን አሞኛል አትምጡ አለ። አላለም? ትናንትና እንደዛ ብሏል። ማነው መምህሩ? ይድነቃቸው ነው ማነው? እንጃ አስተማሪውን ስሙንም አላውቀውም። ይድነቃቸው ለማ ነው መሰለኝ። አስተምረውታል እንዴ እርሶን? እኔ ያላውኩኝም። አስተምረዋል ከሱ ጋር የለማ ልጁ። ለነገሩ መሸ ፊደል ነበረ እናንተ ጊዜ ፊደል ቆጥረዋል። ምንም ትጉራ ነው አንተ። አይ በርበሬ ማወደድ ስንቱን አሳየኝ ጌታዬ። ምን አለ በርበሬ እንደ ድሮ ርካሽ ቢሆን አጥኛ ነበር ምደፋ። አይ እንዲህ አትጠቅሙም ነበር በርበሬ ማጥነ ኑሩ።
እንጂ ቀልጥ ነበር የምትለው እንደ በርበሬ። ደግ አደረገ እንኳን ተወደደ። አረ ለብርቴን ነው ውድ ነው ምናምን ድስቱ ሰታቴ ውድ ነው እያልኳት ነው። አንተ ባረጅም እኮ ጆሮ ይሰማል። አበስኩ ገበርኩ። ማን ነው ዋሸው? አረ ደህና ዋላችሁ? እግዚአብሔር ይመስገን። ሰላም አልሻል ምን እስቲ ያረፍ በይ። እንዴት ዋሉ ማማስናቁ? እግዚአብሔር ይመስገን አለው። ሰላም ዋሉ? አለው እንደነሽ? ጠፍተው ዋሉ። የት ደው ነው? ገበያ ሰታቴ ድስት ልገዛ። እሱ ቤት ድስት ጠፋ? አይ ወደ ልክ ስገባ የሸክላ ድስት የሚባል የለም። እንዳለ ዘመን አመጣሽ ድስቶቻቸው በብስጭት ሙች አልኩሽ። ብድግ ብዬ ነው የወጣሁት። የመንገዱ ታክሲው ምን እንዴት ቻሉት? ወይ ጭንቅንቁ የመኪና ጭንቅንቅ፣ ወይ ግፊያው፣ እንዴት ሰው ወጡ የሚገባው። ብስማ ወጡ ለሚገባው አዘንኩኝ። በጣም ጭንቅንቅ ነው። እኔማ የመጀመሪያ ልጅ ባትኖር ከባድ ነበር ኑሮና ነኝ። እሷን እየመረቁ እንግዲህ መኖር ነው። አንተ ዘውዴ። አቤት ማማ። ቡርቴን እስቲ ጥራት። እሺ አንቺ ቡርቴ። አቤት። እስቲ የሚበላ አቅርቢልኝ አላልኩም? አቤት ማየም ጠራሽ? የሚበላ አቅርቤት ቆሎ እኮ የትናንቱ ቆሎ አቅርቤልሽ ነበር። እስቲ ትንሽ አስይዥኝ እስቲ በቃኝ። አይ በእኛ ጊዜ ምርጥ ምግብ አሁን ምን ያደርጋል? አንቺ ሲጥም የትኛው ማሳ ነው? የታችኛው ማሳ ዘውዴ የማያርመው ማሳ። ያ ባለፈው ሲጀለውት እንጂማ ካበበ ጥሩ። ባለፈው ማሳ። አንተ አቤት ማማ። እንዴት ስለሚጥም ነው ጠብሰህ የምትበላው? ወራ ሲጠበስ ደግሞ እኮ በጣም እኮ ይለያል። አሁን ቆሎ ነው መሰለኝ ያቀረበችልሽ እቺ ብርቴም ትባለዋ። እና አይ ጥርስ ማጣት አይስቲ ጣዕሙ ልዩ ነው። እና አልሚ እንዴት ነሽ? ደህና ነኝ። ጥሩ ድስት ገዙ። ርካሽ ነው ወይ? ርካሽ ኑሮ ራሱ ታውደለ። አይ ሸክላ ድስትም ተወደደ። አይ ወይ ሸክላ ድስት ተለቀለው ልግዛ ብዬ 600 ነው 700 ይዤ ወጣሁኝ። 100ን ሲሄድና ስመጣ ጨረስኩት። እንዲያውም አንዱ ላይ የሆነ ልጅ ከፍሎልኝ ነው ታክሲ። የሰፈር ልጅ። የማን ልጅ? አንቺ ቡርቴ። አቤት። ነይ እዚች ሰተቴ ውስጥ ጎመን ዘርም አድርጊያለሁ። አማሹ ደግሞ እንዳሰብሪው ጥንቅቅ አድርገሽ አስቀምጪ እንደ ዘመናዊ ድስቶችሽ። ሰምተሻል? በምን ነው የሚሟሸው? በጎመን ዘር ነው በእኛ ጊዜ። በምንድን ነው የምታሟሽው? እኔ ጎመን ዘር ገዝቻለሁ። እንግዲህ አልሚን ጠይቂያ። በያሟሹ እንዳይሰበር። ሰምተሽኛል? ቢሰበር ሁለታችሁንም ነው ማጣችሁ። አዎ ባንቺ በጥፋት እሱንም እንዳታስቀጩ። ስሚ ባንኪ ዘጩ። አይ እኔ ምን አገባኝ? እኔ ማጀቱን እዛ እንትን ትበልኝ። ሜዳና ማሳ ነው። ምን ከብቶች ጋር አታጉረምርም። እሺ እንዲሁ ማትች ያመጣል። ስርዓትህን ያዝ አልሚ። በይ ከሰዓት ቡና እንጠጣለን። እኔ እንቅልፍ መጥቶኛል ልተኛ። ነይ በይ አንቺም ማንሹ። አንተ ደግሞ ወደ ማሳ ተመለስ ምሳን ከበላህ። እሺ ማማ በቃ ደህና ዋሉ።